ጆርዳን የተባለው የስነ ልቦና ባለሙያ የሰው ልጆች ከተዛባ አመለካከት ወደ ቀና ሐሳቢነት የሚያሸጋግሩና መልካምነትን የሚያጎናጽፉ 9 አስተሳሰቦችን ብሎ ያስቀመጣቸውን እንመለከታለን ለዛሬ። አንደኛ፣ ለሰዎች መልካም ሁን። መልካምነት ለተረጋጋ ህይወት መጀመሪያ ነው። መልካምነት ካንተ ጋር ከሆነ ሁሉም ነገር አብሮህ ይኖራል። ለሰዎች መልካም ነገር ባደረክ ቁጥር የተረጋጋ ህይወትን ለመምራት የሚያስችልህን መንገድ እየጠረክ ትሄዳለህ። የመልካምነትን መንገድ መከተል የጀመረ ሰው ለተሳሳቱና ላልጠሩ አመለካከቶች የሚሆን ቦታ ስለማይኖረው የሚያጋጥሙትን ችግሮች በተለየ አቅጣጫ እየተመለከተ መፍታት ይሞክራል። ሁለተኛ፣ ማገዝ ከሚችሉ ሰዎች ጋር ተወዳጅ። አብዛኛውን ጊዜ ሰዎች በራሳቸው ጥረት ብቻ የሚፈልጉትን የስኬት ጫፍ ላይ ለመድረስ ሲታገሉ እንመለከታለን። በተለይ የተሳሳተ አመለካከት ያላቸው ሰዎች የሌሎችን እገዛ መጠየቅ የውድቀት መጀመሪያ መስሎ ይታያቸዋል። በዙሪያ የሚያግዙ ሰዎች መኖር ጥንካሬና ብርታትን ይሰጣል። ስለዚህ የሚያግዝህና ሐሳብህን የሚጋራ አስተዋይ ወዳጅ ይኑርህ። ሶስተኛ፣ ኃላፊነቶችን ለመወጣት ዝግጁ ሁን። ኃላፊነትን ለመቀበል ዝግጁ መሆን የተሳሳተ አመለካከትን አሽቀንጥሮ ለመጣልና ቀና አመለካከት ለማካበት ከሚረዱ ነገሮች አንዱ ነው። ኃላፊነትን በተሸከምክ ቁጥር ስለ ሌሎች ሰዎች ማሰብና ራስህን በሌሎች ቦታ አስቀምጦ ፍርድ የመስጠት ልምድ ማግኘት ይቻላል። ለሰዎች ማሰብ መቻል ደግሞ ለቀና አመለካከት እንደማሳያነት ይቀርባል። በተጨማሪም ከዚህ በፊት በነገሮች ላይ የነበረ የተሳሳተ ግንዛቤ እየጠራልህ ይሄዳል። ቀስ በቀስ አመለካከት ተቀይሮ ሁኔታዎችን የመለወጥ አቅም እንዳለ ማመን ትጀምራለህ። አራተኛ፣ ይቅር ባይ ሁን። በይቅርታ ማመን መቻል ሌላኛው ቀና አመለካከት ያለው ሰው ባህሪ መገለጫ ነው። አንድ ሰው በሆነ አጋጣሚ ቢያስቀይምህና ከቀናት በኋላ የሰራው ስራ ትክክል እንዳልነበር ተረድቶ ይቅርታ ቢጠይቅህ ይቅርታህን አትንፈገው። ቀና አመለካከት ያለው ሰው ይቅርታ ለጠየቁት ሰዎች ምህረት ከማድረግ ባለፈ በጥፋቱ ይቅርታ የመጠየቅ ልምድ አለው። አምስተኛ፣ ሙሉነት ይሰማህ። የሙሉነት ስሜት በስነ ልቦና ባለሙያዎች ዘንድ ትልቅ ትኩረት የሚሰጠው ጉዳይ ነው። በህይወትህ ብዙ ነገሮች ሊያጋጥሙህና እንዳልነበሩ ሆነው ልታገኛቸው ትችላለህ። ለራስህ ግን ሁሉም ነገር ሙሉ እንደሆነና ዘወትር መልካም ነገር ላይ እንዳለህ አስብ። አብዛኛውን ጊዜ የተሳሳተ አመለካከት ያላቸው ሰዎች በራሳቸው ሙሉነት አይሰማቸውም። ቀና አመለካከት ያላቸው ሰዎች ግን ተዘበራረቁ የህይወት መስመሮች ውስጥ ቢሆኑም እንኳን እንዳልተዘበራረቁ አድርገው ማሰብ ይችላሉ። የጎደለ ነገር ሁሉ ባዶ አይሆንምና ሁሉም በራሱ ሙሉነት ይሰማዋል። ሰዎች ዛሬ የምታሳልፈው ቀን ደስ የማይል እንደሆነ አስረግጠው ቢነግሩህ እንኳን ፍጹም ደስተኛ ሆነ ማሳለፍ እንደምትችል ውስጥህን አሳምነው። ስድስተኛ፣ ከመጠን ያለፈ አታስብ። ሁሉ ነገር በተፈቀደለት ጊዜ መሆኑ አይቀሬ ነው። አእምሮህ ከሚችለው በላይ በሐሳቦች መወጠር ቀና አመለካከት እንዳይኖርህ ያደርጋል። ስለ አንድ ነገር አብዝተህ የምትጨነቅ ከሆነ ትኩረትህን ሁሉ ጉዳዩ ላይ ይሆንና በዙሪያ ስላሉ ሰዎች ማሰብ ታቆማለህ። ያኔ ከሰዎች ጋር አለመግባባት ውስጥ ትገባለህ። ሰባተኛ፣ ደስታ ይራቅህ። አብዛኛውን ጊዜ የተሳሳተ አመለካከት ያላቸው ሰዎች ፍጹም ደስታ ይራቃቸው ናቸው። ነገሮች ላይ አብዝተው ስለሚጨነቁ በይቅርታ ስለማያምኑና ሙሉነት ስለማይሰማቸው ለራሳቸው ደስታን መፍጠር ይሳናቸዋል። ቀና አመለካከት ያላቸው ሰዎች ግን ሁልጊዜ ሙሉ እንደሆኑ ስለሚሰማቸውና አርቀው ስለሚያስቡ ደስታቸው በእጃቸው ነው። ስምንተኛ፣ ለዋዛ ፈዛዛ ነገሮች ቦታ ለመስጠት። ለማይረባውም ለሚረባውም ነገር ቦታ መስጠት የተዛባ አመለካከት እንዲኖር ከማድረጉ በላይ መንፈስን ላላስፈላጊ ጭንቀት ይዳርጋል። በመሆኑም ትኩረት በመስጠት ለማያስፈልገው ጉዳይ ብቻ አስወግደን ከህይወታችን አስፈላጊው ነገር ላይ ብቻ ትኩረታችንን በማድረግ የቀና አመለካከት ጎዳናን ማስፋት ይቻላል። 9ኛ፣ ግርማ ሞገስን መላበስ። በሌሎች ዘንድ ተቀባይነትንና ተወዳጅነትን ለማግኘት የሰዎችን ቀልብ መሳብ መቻል ተገቢ ነው። ማድረግ የምትፈልጋቸውን ድርጊቶች ሁሉ ግርማ ሞገስ የተላበሱ ቢሆኑ እጅጉን መልካም ነው። ለዛሬ ያቀረብንላችሁ ይሄንን ይመስል ነበር። አበቃን።